ሰላም ሰላም ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ተመሰገነ ይሁን። በመጀመሪያ እንኳን አደረሳችሁ ለዐቢይ ጾም፣ እንኳን አብሮ አደረሰን። ለሙላው ለኦርቶዶክስ እምነት ተከታይ በሙሉ እንኳን አደረሳችሁ ብያለሁ። ሙስሊሞችም ያው ረመዳን እየቀረበ ነው እንግዲህ እንኳን አደረሳችሁ። በዛው እናንተም ደግሞ መልካም ረመዳን ይምጣላችሁ ብያለሁ። እሺ እኔ ቃል ኪዳን እባላለሁ። የታች አርማጭሆ ልጅ ነኝ። የሳንጃ ልጅ ማለት ነው። ለማታውቁት ደግሞ ሳንጃ ምናምን ሲባል በአብዛኛዎች ብዙዎች ማታውቁት አላችሁ። ያው ወልቃይት ማለት ነው። ወልቃይት ጸገዴ አሁን ውጊያ ምናምን የተካሄደበት ሀገር ወልቃይት ጸገዴ። ብዙዎች ወልቃይት የት ነው ሳንጃ የት ነው ምትሉ አላችሁ እና እንደዛ ነው እላችኋለሁ። እና የሳንጃ ልጅ ነኝ። አሁን ያለሁት ደግሞ ዱባይ ነው። እንደማንኛውም ሰው ያው ሰርቼ ለመለወጥ በስደት እገኛለሁ። እግዚአብሔር የተመሰገነ ይሁን፣ ፈጣሪ የተመሰገነ ይሁን። እኔም የሰጠኝ አምላክ ነውና እግዚአብሔር ይመስገን። ተሰደው እንኳን ለመስራት ብለው ሰርተው ለመለወጥ ስደት ለመውጣት ብለው እንኳን ያልተሳካላቸው አሉና ይህን እድል ያገኘሁት እኔ ነኝና እግዚአብሔር የተመሰገነ ይሁን። በስደት ያላችሁ እህቶቼ ወንድሞችም ሰላማችሁ ይብዛልኝ። ለሀገራችሁ መሬትን በሰላም ያብቃችሁ። ሁላችንም ለሀገራችን መሬት በሰላም ያብቃን። ኢትዮጵያ አዲስ ነው። ሁላችሁም ሰብስክራይብ እንድታደርጉልኝ ያው በእግዚአብሔር ስም ጠይቃለሁ ከይቅርታ ጋር። እርግጥ ተከፈተ ቆይቷል፣ ግን ብዙ ሰዎች እንትን ያሉ የለም። አንድ 20 ምናምን ሰዎች ነው ያላችሁ። ስለዚህ በቅንነት በመልካምነት ሰብስክራይብ በሉኝ። ቅንነት መልካምነት ለራስ ነው እሺ እላችኋለሁ። በተረፈ ደግሞ በስደት ያላችሁ እህቶች ራሳችሁን ጠብቁ። እንደዚህ አንዳንድ ነገር ብዙ ነገሮች አሉ። በሰው ቤት ሲሰራ ብዙ ነገር የሚከፋል። ያን ነገር ለመቻል ምናምን ሞክሩ። አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። ፈጣሪ ደግሞ ሀሳባችሁ ይሙላላችሁ። እህቶቼ በተለይ በመዳን ቤት ብዙ የሚሰቃይ አለ። እኔ በተለይ ከሁለት አመት በፊት በጣም ነበር የምሰቃይ። አሁን ግን እግዚአብሔር የተመሰገነ ይሁን። ያልፈታና የተፋም ይባላል። ያው እግዚአብሔር ይመስገን ነገሮችን እግዚአብሔር አስተካክሎልኛል። ፈጣሪ የተመሰገነ ይሁን። አሁን ደህና ነው ያለሁት እግዚአብሔር ይመስገን። እና እናንተ ቀይሩ ማለት አይደለም፣ ብርቱ ሁኑ፣ ጠንክሩ። እግዚአብሔር ደግሞ ብርታቱን ኃይሉን ይስጣችሁ እላለሁኝ እህቶቼ። በተረፈ ደግሞ አትርሱ፣ ሰብስክራይብ አድርጉልኝ። በቅንነት በመልካምነት በእግዚአብሔር ስም ጠይቃለሁ። ሙስሊሞችን ደግሞ በአላህ ጠይቃለሁ። ሰላም ሁኑልኝ። ሰላማችሁ ይብዛልኝ።